አልማ ወደዚህ ትምህርት ቤት ከመጣ ወደዚህ የኛ ተግዳሮት ወይ መሰናከል የነበረው የተማሪ ቁጥር ነው። መጫወቻ ቁሳቁስ የክፍል ግንባታ ነበር። እሱን ደግሞ ለመቅረፍ ክፍል ግንባታ ስላስፈለገን ከትምህርት ቤቱ ጋር በመተባበር አልማ 3 ክላሶችን ገንብቶልናል። የመጫወቻ ቁሳቁስ አሟልቶልናል። የክፍል ውጭም ቁሳቁስ አሟልቶልናል። ወንበሮች የፕላስቲክ ወንበሮችን አስገብቶልናል። ምንጣፎችን አስገብቶልናል። እንደገና ደግሞ እነዚህ ቁሳቁሶችን በስርዓት እንድንጠቀምባቸው ወይም መደርደሪያ ወይም ማስቀመጫ የሚሆን ሎከር አዘጋጅቶልናል። አልማ ስልጠናዎችን በሁለት ደረጃ ከፍሎ ሰጥቶናል። ከዛ ስልጠና ደግሞ ያገኘነው ውጤት ትምህርትን እንዴት አድርገን መስጠት እንዳለብን፣ በምን መልኩ መሰጠት እንዳለበት፣ ጨዋታ ተኮር አድርገን መስጠት እንዳለብን አልማ ይሄን ስልጠና ሰጥቶናል። ያ ነገር ደግሞ ወደኛ ወደ ተግባር ስንለውጠው ትምህርትን በተቃና ሁኔታ ተግባራዊ እንድናደርግ አድርጎናል። እኔ በቅድሚያ አልማን ማመስገን እፈልጋለሁ። በከፍተኛ ሁኔታ ስላደረገልን ሁሉ ከፍተኛ ምስጋና ማቅረብ እፈልጋለሁ።